በአንዴ ብዙ ስራ ለመስራት መሞከር ጉዳት አለው ይለናል ዘ አርት ኦፍ ሌዚነስ። ሁለት እንጀሎችን የሚያሳድድ አንዷንም አይዝም አለ ኮንፊሽየስ። ብዙ ስራ በአንዴ ለመስራት መሞከር በእንግሊዝኛው መልቲታስኪንግ ይባላል። ጥሩ ይመስላል ግን አይሰራም። በአንዴ በብዙ ጠቃሚ ነገሮች ላይ ትኩረት ማድረግ አንችልም። ሁለት መደረግ ያለባቸው ስራዎች ካሉ ሁለቱንም ለማድረግ መሞከር ውጤታማነትህን ይቀንሰዋል። ከአንደኛው ወደ ሌላኛው ስራ ቶሎ ቶሎ የምትዘል ከሆነ ሊያደክም ይችላል። ከመጽሐፉ የተወሰደ ነው። ጠቃሚ ነገሮች መሰራት ያለባቸው ሁለት ከዛ በላይ ወሳኝ ነገሮች ካሉ ማድረግ ያለብን አንደኛውን ከሰራን በኋላ ወደ አንደኛው መሻገር፣ አንደኛውን ከጨረስን በኋላ ወደ አንደኛው መሄድ እንጂ ሁለቱንም አንድ ላይ ላስኪድ ማለት ውጤታማ የሆንን ሊመስለን ይችላል፣ ግን ውጤታማነት አይደለም፣ ውጤታማ አያደርገንም የሚል ሐሳብ ነው በዚህ ቶፒክ ላይ የሚያቀርበው። አሁን ላይ እያደረግህ ባለው ነገር ላይ ሙሉ ትኩረትህን ማድረግ አለብህ ነው ዋናው አይዲያ። ፎከስ ማድረግ አለብህ። አሁን ላይ እየሰራው ባለው ነገር ላይ ነው ፎከስ ማድረግ ያለብህ። ሙሉ ኢነርጂህን፣ ሙሉ ትኩረትህን እዛ ወሳኝ ነገር ላይ፣ ጠቃሚ ነገር ላይ ማድረግ አለብህ። ስራዎችን ስትቀያየር ትኩረትህን ይቀንሰውና ትልቅ ተጽዕኖ የሚያመጡ ጥቃቅን ስህተቶችን ልትሳሳት ትችላለህ። ከዚህኛው ወደዛኛው የምንዘል ከሆነ፣ ከአንደኛው ወደ ሌላኛው የምንዘል ከሆነ ሳንጨርስ ምን ሊሆን ይችላል? ትናንሽ ስህተቶችን ልንሳሳት እንችላለን። ለምን? ዲቴይሉ ላይ ፎከስ አናደርግም። ፎከስ ለማድረግም አንችልም፣ ይደክመናል፣ ቶሎ ይደክመናል። በጣም ወደዚህ ወደዛ እያለን ስለሆነ ዲቴይሉ ላይ ፎከስ ማናረግ ከሆነ ትንሽ ስህተት፣ ትናንሽ ስህተቶች ተደማምረው ትልቅ ተጽዕኖ የሚያሳድሩ መጥፎ ውጤት እንዲመጣ የሚያደርጉ ትናንሽ ስህተቶችን ልንሳሳት እንችላለን። ብዙ ስራህን በቀያየርክ ቁጥር ቶሎ ትደክማለህ። ለጥቃቅን ነገሮች ትኩረት መስጠት ያቅትሃል። ስራዎችን ስንቀያየር የጭንቀት መጠንም ከፍ ይላል። አሁን ዲቴይል ላይ ትኩረት ማድረግ ብቻ ሳይሆን ትኩረት ማለት የጭንቀት መጠን ሰላማችንንም ይነሳል ነው። ስለዚህ አንድ ነገር ላይ ፎከስ ስናደርግ አሁን እንደ ተማሪ በምናይበት ጊዜ አንድ ተማሪ 5 ሰብጀክት ዛሬ ያጠናለሁ ብሎ ቢያስብ ከጭንቀት ውጪ ምንም የሚያተርፈው ነገር የለም። ይሄኛውንም ያኛውንም አንዳንድ ገጽ ነው የሚያነበው፣ 10 ገጽም ሊያነብ አይችልም። ከዛ በመነሳት ከዚህኛውም ፍሬ ነገር አይዝም፣ ከዛኛውም ሰብጀክት ፍሬ ነገር ስለማይዝ ከእርካታው ወይንም ከሚያገኘው ከውጤታማነቱ ይልቅ ጉዳቱ ያመዝናል ነው። የበለጠ ውጤታማ የሚያደርጉ 3 ነጥቦች። አንደኛ፣ ስራን መቀያየርን መተው። አንድን ስራ በሙሉ ትኩረት ስራ፣ ከዚያም ወደ ሌላኛው ስራ ግባ። እንደ ተማሪ ከወሰድን ዛሬ ማስ የምናጠና ከሆነ ማትስን እናጥና፣ ከዛ ነገ ፊዚክስን እናጥና፣ ከዛ ባዮሎጂ። ማትስን ዛሬ ከሰጠን ለዛሬ ለማስ ከሰጠን እዛ ማስ ላይ መደረግ ያለባቸው፣ መጠናት ያለባቸው፣ መሰራት ያለባቸውን ጥያቄዎች ሁሉ ባጠናነው ነገር ላይ እንሰራለን። ውጤታማ አድርገን እንሰራለን። ሞር ትኩረት አድርገን ስለምንሰራ ሁለተኛው ከምትሰራው ስራ የሚረብሹን ሁሉንም ነገሮች አስወግድ። አሁን በምትሰራው ነገር ላይ ሙሉ ትኩረት ስጥ። ዲስትራክት የሚያደርጉ ነገሮች አሉ፣ የሚረብሹ ነገሮች፣ ትኩረትህን ሊያሳጡ የሚሞክሩ ነገሮች አሉና እነዛን ነገሮች ማስወገድ አለብን። ለምሳሌ እናጠናለን ብለን ከተቀመጥን በቃ ትኩረታችን ጥናት ነው መሆን ያለበት። ሌሎች ለምሳሌ እንደ ቻት፣ ሶሻል ሚዲያ ያሉ ነገሮችን ማስወገድ አለብን። ታይም መስጠት ለነሱ፣ በየመሃሉ ላለም ማስገባት ቃል መግባት ነው ያለብን። ኖርማል ጥናት ላይ ብቻ ሳይሆን ኖርማል ህይወታችንም ላይ የተለያዩ ስራዎችን እንሰራለን እና በምንሰራበት ጊዜ አንድ ስራ አት ታይም ዋን ወርክ አት ታይም ብናደርግ የተሻለ ነው። ስንሰራ ሌሎች ዲስትራክት የሚያደርጉ ትኩረታችንን የሚስቡ ነገሮችን ማስወገድ አለብን። ሶስተኛው በስልክ ላይ ያሉ አላስፈላጊ ኖቲፊኬሽንስ አጥፋ። ኖቲፊኬሽኖች ይመጣሉ አይደል በስልካችን ላይ፣ በተለይ በአሁን ዘመን ኦንላይን ላይ ነው የምናጠናው፣ ማለት ስልካችን ላይ ነው የምናጠናው፣ ዲጂታል ዘመንም ስለሆነ አላስፈላጊ ኖቲፊኬሽኖች ሲመጡ አቴንሽናችንን ይሰርቁታል።
ለዛ ማጥፋት አለብን ትኩረት። ውጤታማነትህን ለማሻሻል ማድረግ የምትችለው አሪፉ ነገር በአንድ ጊዜ አንድ ስራ ላይ ትኩረት በማድረግ ነው። ጠቃሚ ነገሮች ባነሰ ትኩረት መሰራት የለባቸውም፣ ሙሉ ትኩረታችንን ይሻሉ። ውጤታማ ጥሩ ውጤት አመጣለሁ ካልክ ኢፌክቲቭሊ መስራት እፈልጋለሁ ካልክ ኢፌክቲቭ የሆነ ነገር ለማግኘት ከተፈለገ ማድረግ የምትችለው ቤስቱ ነገር አሪፉ ነገር በአንድ ጊዜ አንድ ነገር ላይ ፎከስ ማድረግ ነው። ወሳኝ የሆነ ነገር ደግሞ ባነሰ ትኩረት መሰራት የለባቸው። ትኩረታችንን ሙሉ ትኩረታችን አቴንሽናችንን የሚፈልጉ ነገሮች ስለሆኑ ባነሰ ትኩረት ወሳኝ የሆነ ስራ መስራት የለብንም። ለምሳሌ 3 ነገሮችን መስራት ፈለክ እንበል። የተሻለው መንገድ አንደኛውን ስራ ሙሉ በሙሉ ትኩረት ሰጥቶ ሰርቶ ወደ ሁለተኛው መሻገር ከዚያም ወደ ሶስተኛው መሄድ ነው። መጥፎ መንገድ ደግሞ ሁሉንም ስራዎች በአንዴ ለመስራት በማሰብ ከአንዱ ስራ ወደ ሌላው ስራ በየ5 ደቂቃው መዝለል ነው። ሶስቱንም አንድ ላይ እያስኬዱ 5 ደቂቃ 5 ደቂቃ ይሄን እየሰራው በ5 ደቂቃ ይሄን በ5 ደቂቃ ይሄን እንደዚህ ከተባለ የማይሆን ነገር ነው። ከውጤታማነቱ ይልቅ ጉዳቱ ነው ከፍ የሚለው። አሁን እንደዚህ የሆነ 3 ስራ ምናምን ስንሰራ በቃ ፕሮዳክቲቭ ሆነን የዋልን ይመስለናል። ግን እንደዛ አይደለም ነገሩ። ምንም ነገር ትኩረትህን እንዲሰርቅ አትፍቀድለት ነው። ሌላኛው ናፕ አድርግ ነው የሚለው። ናፕ ማለት ሸለብ ትንሽ እንቅልፍ፣ የትንሽ ደቂቃ እንቅልፍ ሲደክምህ እንደማለት ነው። ለረጅም ጊዜ በትኩረት ስትሰራ የአእምሮ ጉልበት ይዳከማል። ለረጅም ጊዜ የምትሰራ ከሆነ ግልጽ ነው፣ ኮንቲኒየስሊ የምንሰራ ከሆነ ድክም ይለናል። በዚህ ጊዜ ማድረግ ያለብህ ምርጡ ነገር ሸለብ ማለት ነው። ይሄኛውን ነገር እኔ ብዙም አልጠቀምም። ቀን ላይ እንቅልፍ ብዙም አይመጣልኝም። ማታ ላይ የምተኛበት ሰዓት ላይ ነው የምተኛው። ነገር ግን ለአንዳንድ ሰዎች ሊሰራ ይችላል። ግን እንቅልፍ እዚህ ጋር የእንቅልፍን ፓወር መረዳት ይቻላል። በጣም እንቅልፍ ማታ ላይ ጥሩ የሆነ እንቅልፍ ላይ መቀለድ የለባችሁም በነገራችን ላይ። እና ለምሳሌ ያው መኪና ውስጥ ረጅም ጉዞ በማደርግበት ጊዜ የሆነ ይደክማል አይምሮ ያያል። ያው በመስታወቱ በመስኮቱ በኩል እና ያለን ውጪውን አይምሮአችን ብዙ መረጃ ኮሌክት አድርጎ ይደክማል እና መሃል ላይ ድንገት እንቅልፍ ይመጣል። እንቅልፍ ሲመጣ እዛ ጋር ተደግፈ ስተኛ፣ እኔ እንደዛ ስተኛ የሆነ መሃል ላይ ስነቃ ክሊር ይሆናል። መጀመሪያ ልተኛ አካባቢ እንቅልፍ ሊመጣ አካባቢ ደብሮኝ ነበር። ወደ ድብርት አካባቢ ተቃርቤ ይደብረኝ ነበር። ድክም ስላለኝ ማየው ነገር ምናምን ይደብራል። ምሰማው መዝሙርም እንደዛው በቃ ድክም ስላለ ብዙም አይቀበልም አይምሮ። ግን ድንገት እንትኗን ጨርሼ ትንሽ ናፕ አድርጌ ስነቃ ዋው ተፈጥሮውን ሁላ ማድነቅ ጀምራለሁ። የሚገርም ሪፍሬሽድ ይሆናል እና መኪና ውስጥ የተረዳሁት ነገር ነው ያ። እና ስራም ላይ እንደዛ ነው። እንቅልፍ ካላገኘን በጣም ነው የሚያነጫንጨው። በጣም የሆነ ሌላ ሰው ነው የምንሆነው። እንናደዳለን አንዳንዴ። በተለይ እንቅልፍና ምግብ በጣም ወሳኝ ነገሮች ናቸው። ሲርባችሁ የሚሰማችሁ ስሜት በጣም ትነጫነጫላችሁ። ሌላ ሰው ነው የምትሆኑት። ይደብራችኋል። የምታዩት የምትሰሙት ነገር የሆነ አንዳንዴ በጣም ሲርበኝና ከምግብ በኋላ ያለኝን ስሜት ሳነጻጽር ሌላ ኮምፕሊትሊ ሌላ ሰው ነው የምሆነው። መጀመሪያ ላይ የሆነ በቃ የዚህ ዓለም ትርጉሙ ላይ ጠፋብኛል ሲርበኝ። ከዛ ስበላ እንዴ ምን ሆኜ ነው አይነት ነገር። እንቅልፍም እንደዛ ነው፣ በጣም ወሳኝ ነገር ነው። እዚህ ጋር ናፕ የምታደርጉ ሰዎች ናፕ አድርጉ። ያው እኔ ግን ከናፕ ይልቅ ስራ መቀያየር ነው የማደርገው። የሆነ ስራ ተመሳሳይ የሆነ ስራ በማደርግበት ጊዜ ይደክማል፣ የሆነ ቦሪንግ ይሆናልና ለምሳሌ ቀኑን ሙሉ ቪዲዮ እየሰሩ መዋል ያስጠላል አይደል? ስለዚህ ቪዲዮ ከመስራት ይልቅ ያንን ራሱን ማንበብ። ስለዚህ ቪዲዮ ከመስራት ወደ ማንበብ ሳረገው፣ ከማንበብ ደግሞ ተቀምጦ ወደ ማሰብ ወይንም መጻፍ፣ እንደዛ የምታደርጉ ከሆነ ኦልሞስት ያው ተመሳሳዩ ስራ ራሱ ሆኖ ስታይሉን መቀያየር
ትምህርት እያጠናችሁ ከሆነ በቪዲዮ እያያችሁ ያላችሁትን ሲደክማችሁ ወደ ማንበብ መሄድ፣ ማንበብ ሲደክማችሁ ወደ ሌላ ኤክሰርሳይዝ ጥያቄዎችን ወደ መስራት ስትሄዱ ይቀያየራል ነው። ስለዚህ ናፕ የምታደርጉ ሰዎች ሸለብ ማለት ጥሩ ነው። ለሁሉም ሰው ላይሰራ ይችላል፣ ግን እንቅልፍ ላይ እንዳትቀልዱ። በጣም ወሳኝ ነገር እንቅልፍ። መሰናክሎች አይኖሩ የሚል ደግሞ አለ። በጥሩ ሁኔታ መስራት የምንችለው በሌሎች በተደጋጋሚ የማንረበሽ ከሆነ ነው። አእምሮ በጥሩ ሁኔታ መስራቱን ለመጀመር የተወሰነ ጊዜ ይፈልጋል። በነገሮች በተደጋጋሚ የምትረበሽ ከሆነ ግን ትኩረት ማድረግ አትችልም፣ እናም ውጤታማነት ይቀንሳል። የሆነ ማጥናት ጀመረን እንበል። አሁን ማጥናት ስንጀምር ወዲያው ወደ ሙድ ውስጥ አንገባም። በአንድ ደቂቃ በሁለት ደቂቃ አንመሰጥም እና የተወሰነ 10 ደቂቃ ወይ 15 ደቂቃ የተወሰነ እንትን ካለ በኋላ ከዛ በኋላ ነው ደስ ብሎ ሳታቅ የምትገባበት ሙድ ውስጥ መገባው። ነገር ግን ገና ቢውል ስታደርግ ያ ወደ ሙድ ውስጥ ለመግባት ስትጣጣር 3 ደቂቃ 4 ደቂቃ ላይ የሆነ ሰው ሲረብሽ ወይ ስልክ ሲረብሽ እየገባ ስትወጣ ፕሮዳክቲቭ አትሆንም ነው። እንደዚህ ስትረበሽ በየመሃሉ ኦልሞስት አልገባም። በጣም ውጤታማ ማክሲመም የሚሰራበት አለ አይምሮ። ከተወሰነ ደቂቃ ድጋሚ ያንን ገና ቢውልድ ልታደርግ ነው ተረብሽ የወጣው። ለዚህም ነው የሆነ ማትረበሽበት ኢንቫይሮንመንት ላይ ቢሆን የሚመከረው። ማንኛውንም የምትሰራው ስራ ይሄ ለማንኛውም ላይፋችን ላይ ላለ ስራ በጣም የሚጠቅም ነው። የመጨረሻው በጣም ወሳኙ ነገር ብዙ ስራዎችን የምትሰራ ከሆነ የትኛው በጣም ወሳኝ እንደሆነ እወቅ። ግብህን እንድታሳካ የማይረዱህን አስፈላጊ ያልሆኑ ድርጊቶችን አስወግዳቸው። በሁሉም ህይወት ውስጥ ባይደረጉም ልዩነት የማያመጡ ድርጊቶች አሉ። የሰዎች ትልቁ ረብሻ ወይንም ዲስትራክሽን ወሳኝ የሆነውን ነገር ትተው አላስፈላጊ የሆኑ ነገሮችን መስራት ይጀምራሉ። ይሄ በህይወት ማወቅ አለብህ። መጀመሪያ ምንድነው ማሳካት የምፈልገው ጎል፣ መድረስ የምፈልግበት የመጨረሻው ግቤ ምንድነው የሚለውን ለይተህ ማወቅ አለብህ መጀመሪያ። ከዛ በኋላ ወደዛ ጎል እንድትደርስ የማያደርጉህን ድርጊቶች ማስወገድ፣ አቮይድ ማድረግ አለብህ። በህይወታችን ላይ አላስፈላጊ የሆኑ ነገሮች፣ ድርጊቶች አሉ። ያ ማለት ባናደርጋቸው ምንም ለውጥ የማያመጡ ነገሮች አሉ። እነዛ ነገሮች መደረግ በቃ አታድርጋቸው። ፎከስህ አሁን ያሰብከው ጎል አለ፣ እደርስበታለሁ ያልከው እዛ ላይ ነው መሆን ያለበት። ሰዎች በጣም ዲስትራክት የሚሆኑት ምን ሲያደርጉ መሰላችሁ? የሆነ ወሳኝ የሆነውን ነገር ትተው they start doing unimportant የሆነውን ቲንግ ማድረግ ይጀምራሉ ማለት ነው የሆነ ሰዓት ላይ፣ እና ያ ዲስትራክት ያደርጋል። ሶ ፎከስ እናርግ። መልቲታስኪንግን እንተው። አንድ ስራ አት ኤ ታይም እንስራ። ኢምፖርታንት የሆነውን ስራ እንስራ፣ ከዛ ወደ ሌሎቹ እንሂድ። አናብዛ። በአንድ ጊዜ ብዙ ስራ ለመስራት አንሞክር የሚለው በጣም ለተማሪዎች የሚጠቅም ነው። ከተማሪ በህይወትም የሚጠቅም